በዚህ ላይ ቅዠቱ አባትሽ ሲያባረረኝ እኮ ነው የማድረው። አሁን ግን አንቺ አጠገቤ ስላለሽ ምንም አልፈራም። ይቅር በይኝ እማዬ፣ ይሄ ሁሉ በእኔ ጦስ ነው። ከሞቀ ትዳርሽ ወጥተሽ እንደዚህ ሆንሽ በእኔ ምክንያት። እኔ ግን ለአንቺ መሆኑ እንኳን ያልቻልኩ ከንቱ ልጅሽ ነኝ። ተይ እንጂ ተይ እንዴ! እንደዚህማ አትበይ። ተመስገን ነው የሚባለው። አንቺ ለእኛ ብለሽ እኮ ነው። እኛማ ምን ተቸገርን? እኔና እህትሽ ጠግበን በፍቅር በሰላም ድልቅ ተብሎን እኮ ነው የምንኖረው። እንዲህ አይማረሩትም። እሺ ተመስገን በይ። አይ እማዬ፣ እሱን ማመቻ ማረደው የማውቀው ነው። ለሁሉም ነገር ግራ ቢገባኝ ነው እንጂ እዚሽ ደሳሳ ወዶ ኩርምት ብለሽ አገኘሽ እኮ ሆድ ብሶኝ ነው። አንቺ እኔ ብለሽ ከዛ ከሞቀ ጎድሽ ወጣሽ እኮ ጀግና እናት ነሽ። አይ አባትሽን ተቃርኜ በመውጣቴ ጸጽቶኝ አያውቅም በጭራሽ። ሁለት አይኖቼ እያላቸው አጠገቤ አሁንማ ጤናዬ ሙልት ተብሎልኝ እኮ ደልቶኝ ነው የምኖረው። ልጄ እማዬ፣ ሁሌም ደስተኛ ሁኚልኝ። እህት ዓለም ቆንጆ፣ እናት ዓለም ቆንጆ፣ ልጅሽ የምትኖረው በከተማ ጎጆ። እህት ዓለም ውቧ፣ እናት ዓለም ውቧ፣ አንቺ የለሽ ጎኗ አይረጋላት ልቧ። እዚህ ደርሰሃል እንዳያሹ? ቆየሁ ከተገጠርኩ። ታዲያ ምን ነው ድምፅ የማታሰማው? ኮቴም የለህ እንዴ? እኔማ የዛሬው ግጥምሽ ለየት ሲልብኝ ምን ሆና ነው ብዬ ሳዳምጥሽ ኖሯል። ወያሹ ሳልነግርህ ምን ደግሞ? አይ ብርሃን፣ ብለሽ ነገር ከኔ መሸሸግ ጀምርሽ አይደል? መቼ ተገናኘና ሸሽግሃለሁ? ልቀበላት ሲሄድ ና አብረኝ ሂድ ልልህ ብመጣ ቤት እናትህ ልታርስ እንደወጣህ ነገረችኝ። እሱን ተይውና አሁን ምን ሰላብጂ ነበር? አሁንም ተመለሰሽ ተማለትሽ ጋር ልትሄጂ ነው አይደል? አረ ምን በወጣኝ። ታዲያ ምን እያልሽ ነበር? ይኸውልህ ለአንድ ሰው መምጣቷ እንዳትናገር። እንደው ዝም ብዬ ቀባጣሪ መሰልኩሽ? ብርሃን ንገሪኝ፣ ምንድን ነው? እህት ዓለም ቤት መጣለች። እኔ አላምንም። መቼ? ዛሬ የመጣችሁ። ለአንድ ሰው ትንፍሽ እንዳትል። ዝም ብለሽ አታስፈራሪ ብርሃን። ነይ እንሂድ። ደመቀ መጣ? እሱ ደግሞ ምን ይሰራልሃል? ከአዴ ጋር አብሮ ነው የሚኖሩት አላልሽም እንዴ? ወያሹ የመጣልህን ዝም ብለህ አታውራ። ይገናኛሉ እንጂ መቼ አንድ ቤት ይኖራሉ አልኩ። ታዲያ ምን ልዩነት አለው? እኔና አንቺ አብረን ባንኖርም አንድ ቀዬ አብረን ስለኖርን አብረን እንደኖርን ነው የሚቆጠረው። ሄይ ያንተ ፍልስፍና መቼ አልቅና? ከተማ ደርሶ በመጣ አይደለም ብርሃን፣ ዋናው እውቀት ከዚሁ ከቀዬው ነው ያለው። ሄይ የኔ ተጋ እየተማርክ እንደው ልብህን ውልቅ ብሏል።